ሰላም እንዴት ናችሁ? ውድ የተከበራችሁ የአቤኒ ቤተሰቦች፣ እኔ እግዚአብሔር ይመስገን ሰላም ነኝ። እናንተ እንዴት ናችሁ? ይኸው ዛሬም ደግሞ ለተማሪዎች የሚገርም አራት ዌብሳይት ይዤላችሁ መጥቻለሁ። ይህን ቪዲዮ በማየት ብቻ ማቲስ ነው፣ ፊዚክስ ነው፣ አሳይመንት ነው የፈለጋችሁትን አስገብታችሁ የምትሰሩበት አራት የሚገራርሙ ዌብሳይት ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ በማየት እና ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትተባበሩኝ እጠይቃችኋለሁ ማለት ነው። እና ለተማሪዎች ብቻ ነው። ጀስት ግቢ ላላችሁት ጥያቄ አስገብታችሁ ወይ ደግሞ የአሳይመንታችሁን ርዕሷን ብቻ ስታስገቡ ራሱ የሚሰራላችሁን አፕሊኬሽን ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉ። የመጀመሪያው ዌብሳይት ወፍራም አልፓ ይባላል። ጉግል ላይ በመሄድ ቀጥታ ወፍራም አልፓ ብለን ሰርች እናደርጋለን። ይሄው እዚህ ጉግል ላይ እየጻፍኩት ነው። እንደዚህ በመጻፍ ኦኬ ምን እናደርጋለን? ሰርች እናደርገዋለን። ሰርች ካደረገን በኋላ እቺ መጀመሪያው ላይ የምትመጣዋን ክሊክ እናደርጋለን። ቀጥታ ወደዚህ ያመጣና ማለት ነው። ስለዚህ አሁን እዚህ ጋር እንደምታዩት የፊዚክስ አለ፣ የኬሚስትሪ አለ፣ አልጀብራ አለ፣ ማትስ አለ። የምትፈልጉት የትኛውም እንትን ዌብሳይቱ የሁሉንም ኮርሶች ያስቀመጠው ጥያቄ በማስገባት ብቻ መልስ የሚሰጥ ነው። በቃ ይሄ የፈለከውን ጥያቄ አንተ ታስገባለህ፣ እሱ መልሱን ይሰጣል። ለምሳሌ ይሄው ፊዚክስ ላይ ትገቡና የፈለጋችሁትን ጥያቄ እዚህ ላይ በማስገባት ኦኬ መልሱን የሚሰጥ አፕሊኬሽን ነው ማለት ነው። በቃ ባክታረጉና የፈለጋችሁትን ጥያቄ በማስገባት ራሱ መልስ የሚሰጥ ነው ማለት ነው። ሌላኛውና ሁለተኛው ደግሞ ኢሴይ ታይፐር ይባላል። ዌብሳይት ነው። እንደ ቅድም ጉግል ላይ በመግባት ሰርች እናደርጋለን። ምን ብለን ኢሴይ ታይፐር ብለን ማሶ ሲመጣልን እቺ የመጀመሪያዋን ክሊክ እናደርጋለን። ሰርች ያደርግና ወደ ዌብሳይቱ ይከተናል ማለት ነው። ይሄኛው ደግሞ ምንድነው? አሳይመንት መስራት ለምትፈልጉ ግቢ ላይ ሊሆን ይችላል፣ ርዕስ ተሰጥቷችሁ ማለት ነው። ለምሳሌ ርዕሳችሁን እዚች ላይ ታስገባላችሁ። የተሰጣችሁትን ርዕስ እዚህ ላይ በማስገባት እናንተ ሳትለፉ ምን ሳትሉ በምትፈልጉበት መንገድ ጥያቄውን የሚሰራላችሁ ማለት ነው። እዚች ጋር እናስገባለን። እዚህ ጋር የተሰጠን ርዕሷን እዚህ ጋር በማስገባት ከስር እንትን የምትሏን እነካለን። ጀስት ሰርች በምናደርግበት ሰዓት ላይ እራሱ ታይትላችሁ ስታስገቡ በቃ እንደ ሪሰርች አድርጎ የሚያመጣ ዌብሳይት ነው። የሚገርም ነው። ሶስተኛው ደግሞ ኪዊክ ማትስ ይባላል። ይሄኛው ዌብሳይት በጣም የተመቸ ዌብሳይት ነው እና ይሄ በጣም የሚገርመኝ ነውና የፈለጋችሁትን የማትስ ኢኩዌሽን የማትስ ጥያቄ የፈለጋችሁትን ስታስገቡ ከነ ፎርሙላው ሙሉ በሙሉ ከነ ፎርሙላው እቺን በመንካት ቀጥታ እንገባለን። ሙሉ በሙሉ ይኸው እዚች ጋር አሁን አስ ኤግዛምፕል እንደዚህ ያስቀምጠዋል። እንደዚህ ኢኩዌሽኖችን በማስገባት ሶልቭ የምትለዋን ስንነካት እቺ ሶልቭ የምንለዋን ስንነካት ከነሙሉ እንትኑ ያመጣላችሁ ማለት ነው። በቃ ምንም ሳይሳሰት አንድ ነገር ሳያስቀር እንዳለ ነው የሚያመጣላችሁ። ይሄ በተለይ ደግሞ በቃ አብዛኞቻችን ማትስ ላይ ያለን አቋም ብዙም ስላልሆነ ለእናንተ በጣም የሚጠቅማችሁ ዌብሳይት ነው። በቃ ኖርማሊ ቀጥታ ኢኩዌሽኑን በማስገባት ብቻ እንዳለ እዚህ ጋር እንደ ምሳሌ እያሳያችሁ ነው። እዚህ ጋር በመጻፍ ሶልቭ የምትለዋን ነካለን። ቁጭ አድርጎ የሚያመጣልን የሚገርም ዌብሳይት ነው። ይሄን ተጠቀሙ እላችኋለሁ። ሌላኛውና መጨረሻው ደግሞ ፓራፕሬዝ አይኦ ይባላል። ፓራፕሬዝ አይኦ ይባላል። እዚህ ጋር ሰርች እናደርጋለን። ይሄኛው ደግሞ አሳይመንት ለምሳሌ ሳታስቡ አሳይመንት ተሰጥቷችሁ ሳታውቁ ጊዜው ቢደርስ እና የሆነ ዌብሳይት ላይ የተሰራ አሳይመንት አግኝታችሁ ወይ ደግሞ ከተማሪ ሊሆን ይችላል። ያን አሳይመንት ራሱን ጽፋችሁ ለመምህሩ ከምትሰጡ ያን አሳይመንት ተጽፉለታላችሁ። ሙሉ በሙሉ ያገኛችሁትን ዌብሳይት ላይ ሊሆን ይችላል፣ ከተማሪ ሊሆን ይችላል። ያገኛችሁትን አሳይመንት ሙሉ በሙሉ ስታስገቡለት በሌላ መንገድ ቀይሮ የሚሰራ ያው እዚህ ጋር እንደምታዩት ይመጣል። እንደዚህ ዌብሳይቱ
ኢንፑት ቴክስት ይላል። እዚህ ጋር የዛኛውን ሰውዬ ወይ ደግሞ ያገኛችሁትን አሳይመንት ሙሉ በሙሉ እዚህ ጋር ቁጭ ስታረጉለት ምን ያደርጋል? እንደዚህ ጽፋችሁ በቃ አሳይመንቱ ሙሉ በሙሉ ትጽፉለትና ሰርች የሚለውን ስትነኩለት እዚህ ጋር ሰርች የሚለውን ስትነኩ ምን ያደርጋል? ቀጥታ አሳይመንቱን ቼንጅ አድርጎ ያመጣል።